ስለኔ መጥፎ ነገር ያወሩ የሚነሱትን ሰዎች ራሱ መከታ ሆነሽ ልትመልሽልኝ ሲገባ ጭራሽ አንቺ በኔ ላይ እኔ አይገባም እኮ አንቺ እኮ ማለት ታላቅት ማለት እኮ የእናት ምትክ ናት ይባላል አይደል እንዴ? ግን አንቺ የእናቴን ምትክ ሆነሽ አላሳየሽኝም። እንደውም ለምን ጠላት ልትሆኝብኝ እየፈለግሽ እንደዛ እስኪሰማኝ ድረስ ነው የምር እንደዛ ያደረግሽ ነው እየተሰማኝ ያለው የምሬን ነው ምልሽ እንዴ ማለት ቀንተሽ ሆነ እንዴ ብዬ እንዳስቡላ ነው ያደረግሽኝ እግዚአብሔርን ነው ምልሽ እኔ እነን ካንቺ አልጠብቅም የምሬን አልጠብቅም እንዴ የኔ ማደግ እኮ ያንቺ ማደግ ነው ቢገባሽ የኔ ማደግ ያንቺ ማደግ ነው የኔ መለወጥ ያንቺ መለወጥ ነው እንዴ ካንድ ማፀን እኮ ነው የወጣ ነው ካንድ እናት እኮ ነው የተወለድ ነው ካንድ እናት ነው የተፈጠር ነው ይሄ ሊሆን አይገባም ነበር እኔን ግን በብር መለወጥሽ በጣም ይደብራል ብር ሐላፊ ጠፊ ነው ነገ ታጫዋለሽ ምናልባት ከዚህ በኋላ አንቺ በኔ ህይወት አያገባሽም በቃ አይመለከትሽም አንቺም እየኖርሽ ያለሽው ህይወት መርጠሽው እንጂ ተመርጦልሽ አይደለም እኔም የመረጥኩትን የመኖር መብት አለኝ ከዚህ በኋላ በኔ ህይወት በኔ ስም ድጋሚ ሚዲያ ላይ እንዳትመጪ አያገባሽም በቃሽ የበጠበጥሽኝ ነው ምንም አልጠቀምሽኝም ምንም ማለት ነው በጣም ነው ሰላሜን የነሳሽኝ ሲቀጥል ደግሞ አንቺ ወጣት ነሽ አይደለ እንዴ ምንድነው የሰፈር ወሬ የመንደርተኛ ወሬ ማውራት ይደብራል እውነት እንደዚህ አይነት ቦታ ልትገኝ አይገባም በጣም ነው የሚያስጠላው ይሄ አለ አይደለ ሰፈር ውስጥ ቁጭ ተብሎ ይሄ ቡና እየተጠጣ ምናምን የሚወራው አታውሪ ሚዲያ ላይ መተሽ ይደብራል በስመ አብ ወልድ ሲቀጥል ደግሞ አይዲያ ክሬት ማድረግ ልመጂ ክሬቲቭ ልትሆኝ ይገባል ማይንድሽ ክሬት ሊያደርግ ይገባል እሺ በእኛ አይደለም የኛን ስም በማንሳት አይደለም ቢዝነስ ልትሰሪብን የሚገባው ምናልባት የኛን ስም ስላነሳሽ ሰብስክራይብ ይጨምራል የኛን ስም ስላነሳሽ ላይክ ይጨምራል ቪውም እንደዛው ይጨምራል ያንን ነገር እየተጠቀምሽ ቢዝነስ እየሰራሽብንም ከሆነ ታይ ይደብራል ያስጠላል ከምልሽ በላይ ያስጠላል እሺ ሰላም ወድና የተከበራችሁ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እንግዲህ ዛሬ መጥቼላችኋለሁ ማለት ነው ብቻዬን የመጣሁት ያው እንግዲህ ዛሬ የመጣሁበት ምክንያት እስከ ዛሬ ስለተፈጠረው ነገር ስለ ሁሉም ከመጀመሪያ እስከ መጨረሻ የሆኑት ነገሮች በሙሉ ለነገራችሁ ነው የመጣሁት ይሄንን ቪዲዮ መሰራላችሁ በመጀመሪያ ለእናንተ በሁለተኛነት ደግሞ ለቤተሰቦቼ ለእናት ለአባቴ ሲቀጥል ደግሞ በዋነኛነት ለሜላት ለታላቅ እህቴ ለሜላት ነው እና እንግዲህ ያው አንዳንድ ነገሮችን እያየሁኝ እንዳላየ እየሰማሁኝ እንዳልሰማ ብዙ ነገሮችን በትዕግስት ለማለፍ ሞክሬያለሁኝ መጀመሪያው ስጀምርላችሁ እኔ አልጠፋሁም የትም አልሄድኩም የት ነው የምጠፋው ብጠፋ ኖር እኮ እንደዚህ እናንተ ፊትም አልታይም ነበር አይደል አልገኝም ነበርና እኔ አልጠፋሁም ሲቀጥል ደግሞ እኔ ጠፋች ምናምን የሚባለው ነገር እኔ አላምንበትም ህፃን ልጅም አይደለሁም የምሬ ነው የምላችሁ ህፃን ልጅ አይደለሁም እኔ በደንብ ማሰብ የሚችል በደንብ ማስተዋል የሚችል አእምሮ አለኝ እግዚአብሔር ተመሰገነ ይሁን እና እኔ ጠፍቼ ሳይሆን እቤት ተከራይቼ ወጥቻለሁ ላይ የራሴን ህይወት መኖር ጀምሬያለሁ ጠፍቼ ግን አይደለም ያው ይሄ ደግሞ የሆነበት ምክንያት ያው በታላቅ እህቴ በሜላት ምክንያት ነው ለምን ብትሉ ለቤተሰቤ አንዳንድ የማይሆኑ ነገሮችን እየሰማች እየመጣች እየነገረቻቸው ስለነበረ ያው ቤት ውስጥም ደግሞ በቃ አይደለ እንደዚህ አይነት ነገር ሲሰማ የሆነ ጫና ይኖራል ተጽዕኖ ይኖራል በጣም ብዙ ነገሮችን ታወራለች ስፔሻሊ እኔና አብርሽ እንድንለያይ በጣም ብዙ ነገሮችን እያመጣች ትነግራቸዋለች ታወራለችና እኔ ደግሞ ይሄን ነገር በቃ አልፈለገውም ማለት በጣም ጫና እየበዛብኝ መጣ ከቤተሰቦች ጭምር ማለት ነውና መቋቋም የማልችላቸው ነገሮች ሲሆኑ ወደ ራሴ ነገር መምጣት እንዳለብኝ ተሰማኝ የራሴን ቤት ተከራየሁኝ በቃ የራሴን ህይወት የራሴን ኑሮ እየኖርኩ ነው ያለሁት በዚህ ሰዓት ማለት ነውና አንዳንዴ ትግስትም ሲበዛ ይመራል ያስጠላል በጣም እውነቴን ነው የምላችሁ እኔ መታገስ ባለብኝ ልክ ታግሻለሁ በጣም መታገስ ባለብኝ ልክ ታግሻለሁ የምሬ ነው የምላችሁና አላ አይደል አንዳንድ ጊዜ ምን የሚባል አባባል አለ መሰላችሁ ማርም ሲበዛ ይመራል ይባላል የምር ይመራል ትግስትም ሲበዛ እንዲሁ ይመራል እና በጣም ብዙ ነገሮችን ታገስኩኝ የማይሆን ነገሮችን ስለ አብርሽ እያመጣች ማውራት ጀመረች የሌለ ያልሆነ ያልተፈጠረ ታሪክ እያመጣች ማውራት ጀመረች በዙሪያዋ ብዙ ሰዎች እንዳሉ አውቃለሁ በጣም ብዙ ሰዎች ስለሱ መጥፎነት የሚያወሩ አውቃለሁኝ በሱ መለወጥ በእኔና እሱ መለወጥ እጅግ በጣም የሚቀኑ ሰዎች እንዳሉ አውቃለሁ እና መጠቀም የሚችሉት በሷ በኩል ቢመጡ ምናልባት እኔ ልረታ ኦር ልሸነፍ እንደምችል እንደዛ ተረተው ስለነበር ይመስለኛል እንግዲህ በሷ በኩል እየመጡ አምሮዋን እየበረዟት
የማይሆን ነገር እየተናገሯት ከዛ ደግሞ መታሳ ያው ለእናቴ እንደዚህ ከሆነ ብላ ስትነግራት እናቴ ለምን ብላ ያንን ነገር ታያለች ለምን ብላ ትናደዳለች ከዛ ደግሞ ወደኔ መጣና አንድ ሁለት የሚባል ጭቅጭቆች ይነሳሉ ይፈጠራሉ ሶ ያንን ነገር ደግሞ እኔ ለመሻሽ ከዛ ነገር አምሮዬን ለማሳረፍ የራሴን ቤት ተከራይቼ ወጥቻለሁ አሁን ላይ የራሴን ኑሮ ነው እየኖርኩኝ ያለሁት ጠፍታለች ለሚባለው አንድ ይሄ ነገር መልስ እንዲሆናችሁ ስለምፈልግ ነው የትም አልጠፋውም የትም ሲቀጥል ደግሞ አብርሽ በላ አብርሽ ወሰደባት አብርሽ አጠፋባት ምንድነው የሚበላው የኔ ማለት እኮ የሱ ማለት ደግሞ የኔ ነው አይደል እንዴ ይሄ አንተ ነው ይሄ የኔ ነው የሚባል ነገር የለም የኔ የሱ ነው የሱ የኔ ነው የምሪን ነው የሚላችሁና ምንድነው በዚህ ናህል ልክ መከፋፈልን መራራቅን ለመፍጠር የምትቸኩሉት ለምን ምንድነው በቃ ማለት ነው ሊገባኙላ አልቻለም በዚህ ልክ ይሄን ናህል ርቀት መሄዳችሁ ራሱ በፍጹም ሊገባኝ አልቻለም እና በቃ በጣም ነው የሚያስገርመኝ በጣም ነው ብቻ እንጃ ስፔሻሊ ደግሞ ሜላት ለምንድነው እንደዚህ ይሆንሻለሽ በጣም ግራ እስከሚገባኝ ድረስ ማለት ነው የምሬ ነው ምልሽና እህቴ እኮ ነሽ እኔ በዚህ ልክ ለምን እንደዚህ ለማድረግ ፈለግሽ ለምን በዚህ ልክ እንደዚህ ለመናገር ፈለግሽ እኔ እንካንቻ አልጠብቅም የምሬ ነው ምልሽ ማለት ስለኔ መጥፎ ነገር ሊያወሩ የሚነሱትን ሰዎች ራሱ መከታ ሆነሽ ልትመልሽልኝ ሲገባ ጭራሽ አንቺ በኔ ላይ እኔ አይገባም እኮ አንቺ እኮ ማለት ታላቅት ማለት እኮ የእናት ምትክ ናት ይባላል አይደል እንዴ ግን አንቺ የእናቴን ምትክ ሆነሽ አላሳየሽኝም እንደውም ለምን ጠላት ልትሆኝብኝ እየፈለግሽ እንደዛ እስኪሰማኝ ድረስ ነው የምር እንደዛ ያደረግሽ ነው እየተሰማኝ ያለው የምሬ ነው ምልሽ እንዴ ማለት ቀንተሽ ሆነ እንዴ ብዬ እንዳስቡላን ያደረግሽኝ እግዚአብሔርን ነው ምልሽ እኔ እንካንቻ አልጠብቅም የምሬን አልጠብቅም እንዴ የኔ ማደግ እኮ ያንቺ ማደግ ነው ቢገባሽ የኔ ማደግ ያንቺ ማደግ ነው የኔ መለወጥ ያንቺ መለወጥ ነው እንዴ ካንድ ማጸን እኮ ነው የወጣ ነው ካንድ እናት እኮ ነው የተወለድ ነው ካንድ እናት ነው የተፈጠር ነው ይሄ ሊሆን አይገባም ነበር የምር በጣም አዝኜብሻለሁ ከምልሽ በላይ አዝኜብሻለሁ እግዚአብሔርን ነው ምልሽ ረበስማ ማለት ስለኔ ሊያወሩ ስለአብርሽ መጥፎነት ሊያወሩ እኔና እሱ ሊያዩ የሞከሩ በጣም ብዙ ሰዎች አቃሉ በቅርበት ማቃቸው ሰዎች አሉ ስሙላ ልጠቅስልሽ ይችላል ግን አያስፈልግም አስፈላጊ አይደለም እነሱ ስላሉት እነሱ በወረዱት ልክ እኔ ወርጃ አልገኝም ሲቀጥል ደግሞ አንቺ ወጣት ነሽ አይደለ እንዴ ምንድነው የሰፈር ወሬ የመንደርተኛ ወሬ ማውራት ይደብራል እውነት እንደዚህ አይነት ቦታ ልትገኝ አይገባም በጣም ነው የሚያስጠላው ይሄ አለ አይደለ ሰፈር ውስጥ ቁጭ ተብሎ ይሄ ቡና እየተጣ ምናምን የሚወራው ታውሪ ሚዲያ ለመተሽ ይደብራል በስመ አብ ወልድ ሲቀጥል ደግሞ አይዲያ ክሬት ማድረግ ልመጂ ክሬቲቭ ልትሆኝ ይገባል ማይንድሽ ክሬት ሊያደርግ ይገባል እሺ በእኛ አይደለም የኛን ስም በማንሳት አይደለም ቢዝነስ ልትሰሪብን የሚገባው ምናልባት የኛን ስም ስላነሳሽ ሰብስክራይብ ይጨምራል የኛን ስም ስላነሳሽ ላይክ ይጨምራል ቪውም እንደዛው ይጨምራል ያንን ነገር እየተጠቀምሽ ቢዝነስ እየሰራሽብንም ከሆነ ታይ ይደብራል ያስጠላል ከምልሽ በላይ ያስጠላል እሺ የኛን ነገር አንስተሽ 100 ሺና ከ100 በላይ ከሚታይልሽ ጥሩ ነገር ሰርተሽ 5000 በቂ ናት ሲሪየስ የምሬ ነው የሚልሽ በጣም በቂ ናት 5000 ቢታይልሽ በቂ ናት ምንድነው ይሄትን ስጋ ቦጭቆ በቃ እኛ እኮ እህትማማቾች ነን አይደል እንዴ ማለት በዚህ ልክ እኔ ስለኔ መጥፎ ነገር ስላወራሽና ስለኔ ሌላ ነገር ስላወራሽ አይ ኖ ቪው ጨምር ይችላል ሌላ ነገር ላይክ ሊጨምር ይችላል በዛው ልክ ደግሞ የሚከፈልሽ ብርም ይጨምራል እኔን ግን በብር መለወጥሽ በጣም ይደብራል ብር ሐላፊ ጠፊ ነው ነገ ታጫዋለሽ ምናልባት እኔን ግን ድጋሚ ላታገኝ ትቺ ይሆናል አይታወቅም ማለት እግዚአብሔር ያድርገውና ተራርቀንም እኮ ልንቀር እንችል ይሆናል በጣም ነው የሚያስጠላው የምር በብር እኔን ልትቀይሪኝ አይገባም እኔ በገንዘብ መቀየር ሰው አይደለሁም እህትሽ ነኝ አንዳንድ ጊዜ ደግሞ ማለት እኔ እኮ ታላቋ ነኝ እኔ እኮ አስብላታለሁ ምናምን ትሞክሪያለሽና አንድ ነገር አለ ስለኔ ሊያስብ የሚችለው በመጀመሪያ ደረጃ የፈጠረኝ አምላክ እግዚአብሔር ነው ቀጥዬ ደግሞ እኔ ነኝ ስለኔ ላስብ የምችለው ስለኔ ከኔ በላይ ለማሰብ እና ብዙ ነገር ለማለት አትሞክሪ እኔ ራሴን አውቃለሁኝ ህፃን ልጅ አይደለሁም በደንብ የማያስተውል በደንብ ማገናዘብ የሚችል አእምሮ ያለኝ ሴት ነኝ እሺ እድሜ መጨመር ማለት ማሰብ ማለት አይደለም ማስተዋል ማለት አይደለም እድሜሽ ስለጨመረ ወይም ደግሞ ከኔ በእድሜ ከፍ ስለምትይ ታስቢያለሽ ወይ ደግሞ በጣም ትልቅ ታስተውያለሽ ሊባልም አይችልም አንዳንድ ሰው እኮ በ10 አመቱ ወይ በ15 አመቱ
በጣም ብዙ ሊያስብ በጣም ብዙ ሊያስተውል ይችላል። የእድሜ መጨመርና የእድሜ መቀነስ አይደለም የማገናዘብና የማስተዋል ችሎታ ማለት ያ አይደለም። ታላቅነትም ማገናዘብ መቻል ማለት አይደለም። የምሬ ነው የምልሽና እኔ እንደዚህ ልናገርሽ የገፋፋሽኝ አንቺ ነሽ እህቴ። በጣም ይቅርታ አድርጊልኝ። በዚህ ልክ እኔ ሚዲያ ላይ ወጥቼ ልናገርሽ አልፈልግም ነበር። ከታላቅም የማይጠበቅ ነገር ነው ዛሬ እያደረግሽ ያለሽው። የምሬ ነው የምልሽ። በጣም ተናድጄ ምናምን እንዴት እንደዚህ ታረጋለች? እንዴት ይሄንን ነገር ልናገር ወጣለሁኝ። ከዛ በቃ ይሄን ነገርማ ማስቆም አለብኝ ምናምን ብዬልና አብርሽ አይሆንም በቃ ተይ፣ ምናልባት ነገ ትሻል ይሆናል፣ ምናልባት ነገ ትለወጥ ይሆናል ብሎ ይለኝ ነበርና ዛሬ ግን በቃ በቂ ነው ይሆናል አይደል? ገደብ አለው የሰው ልጅ የሚናገርበት ልክና መስመር አለው። አንቺ ግን መስመርሽን እያለፍሽ ስለሆነ ገደብሽን እያለፍሽ ስለሆነ ነው ልናገር የመጣሁት ዛሬ። አሁን ላይ የራስሽን ኑሮ ኑሪ እሺ፣ የራስሽን ህይወት ኑሪ። በኔ ህይወት እየመጣሽ ህይወቴን አትበጥብጪኝ፣ ሰላሜን አትንሺ። ሰላሜን ላግኝበት፣ በቃ ሰላሜን የራሴን ህይወት ልኑርበት። ከዚህ በኋላ አንቺ በኔ ህይወት አያገባሽም፣ በቃ አይመለከትሽም። አንቺም እየኖርሽ ያለሽው ህይወት መርጠሽው እንጂ ተመርጦልሽ አይደለም። እኔም የመረጥኩትን የመኖር መብት አለኝ። እሺ አንቺ ተመርጦልሽ አይደለም ህይወትሽን እስከዛሬ እየኖርሽ ያለሽውም አሁንም የምትኖሪው። ስለዚህ አንቺ መርጠሽልኝ ልኖር አልችልም። እኔ ታላቄ ስለሆንሽ ልትመርጭልኝ ምናምን አትችይም። ከዚህ በኋላ በኔ ህይወት በኔ ስም ድጋሚ ሚዲያ ላይ እንዳትመጪ። አያገባሽም። በቃሽ፣ ይበቃሻል። የምር ምናልባት የጠቀምሽ መስሎሽ ሊሆን ይችላል፣ አላቅም። እየበጠበጥሽኝ ነው። ምንም አልጠቀምሽኝም፣ ምንም ማለት ነው። በጣም ነው ሰላሜን የነሳሽኝ። ለእናቴ ጭምር የማይባል ነገር እኮ እያወራሻት ነበረ። የማይባል ነገር እናቴ በማይገባት ልክ መታ ወደ አንቺ ጋር የማይሆን ነገሮች ሁላ እንድትናገር ገፋፍተሻታል። በማታውቀው ነገር እናቴ በጣም ንጹህ በጣም መልካም ልብ ያላት እናት ናት፣ አውቃታለሁ። እናቴ በእኔ አትጨክንም። እናቴ ስለኔ መጥፎነት አታወራም። ታቀኛለች። እናቴ በደንብ ጠንቅቃ ታቀኛለች። እንዴት አድርገው እንዳሳደጉኝ እኔም አውቃለሁ። ልትነግሪኝ አይገባም። ስፔሻሊ ደግሞ እናትና አባቴን እየሄድሽ አትመርሺ፣ በማይሆን ወሬ እየሄድሽ አትመርሺ። እኔ በሰፈር የመንደርተኛ ወሬ እያወራሽ እናቴን አባቴን እንድትመርጂ አልፈልግም። ገባሽ? ማለት እኔ በጣም እነሱ በጣም የምወዳቸው በጣም የማከብራቸው በጣም ብዙ እንደደከሙልኝ የማቅ ልጅ ነኝ። በጣም ብዙ ደክመዋል፣ እኔ በጣም ብዙ ለፍተዋል፣ አውቃለሁኝ እሱን። እናቴ አባቴ ይህንን ቪዲዮ እያያችሁት ከሆነ እስከዛሬ ድረስ በጣም ብዙ ወሬዎችን እያወራች እንደበረዘቻችሁ አውቃለሁ። የሚሆነውንም የማይሆነውንም ወሬ እያወራች እናንተን ሰላማችሁን እያሰጣቻችሁ እንደሆነ አውቃለሁ። ለኔ ጠቅማ ለኔ ደግሞ ወይም ደግሞ ለኔ አስባ የመጣች እየመሰላችሁ የእናንተን ጨጓራ እያቃጠለችና እናንተን በሽታ ላይ እየጣለች እንደሆነ በደንብ ጠንቅቄ አውቃለሁ። ግን በቃ ይበቃል። እስከዛሬ ድረስ ያወራቻችሁ ነገሮች በቂ ናቸው። እንደገና ደግሞ ካሁን በኋላ መታ ሌላ ነገር ልታወራችሁ ትችላለች እና ግን ሊበቃ ይችላል። እናንተም በቃ በሏት። ልትሰማት አይገባም። ካሁን በኋላ ስለኛ መጥፎነት ልታወራ ትችላለች። ስለ አብርሽ መጥፎነት ልታወራ ትችላለች። አሁንም አላበቃችም። ስለሱ መጥፎነት ማውራቷን እንደቀጠለች ነው። አላበቃችም። ብሯን በላ፣ ብሯን ወሰደ፣ ወርቋን በላ እስከ ማለት ድረስ ደርሳለችና ይሄ ሁሉ ሴራና ጥንስስ የማን እንደሆነ ጭምር አውቃለሁኝ እና እንደዛም ብላ ተናግራለች አውቃለሁኝ። እና አይገባም። በዚህ ልክ እናንተን ሁላ እንድትረብሻችሁም እንድትበረዛችሁም አልፈልግም። እና በእኔና በእናንተ መሀል ሁላ መቃቃር እንዲኖር እያደረገች ነው። እኔ በቃ በማትፈልጉት ልክ እንድትጠሉኝ ሁላ እያደረገች ነው እቺ ልጅ። እኔ መጥፎ ሰው ሆኜ አይደለም፣ እኔ ባለጌም ሆኜ አይደለም። እኔ እንዴት እንዳሳደጋችሁኝ አውቃለሁኝ። እንዴት አድርጋችሁ እንዳሳደጋችሁኝ አውቃለሁኝ። እኔ ልጃችሁ በከንቱ አልቀረሁም። የምሬን ነው ምላችሁ። የምትፈልጉት ደረጃ ላይ ደርሼ እንደውም አኮራችኋለሁ። የምሬን ነው ምላችሁ። ትኮሩብኛላችሁ። በቃ የኛ ልጅ እስከምትሉ ድረስ በደንብ ትኮሩብኛላችሁ። በጣም እርግጠኛ ነኝ በዚህ ደግሞ እጅግ በጣም እና እኔ በሰፈር ውስጥ ስማችሁም እንዲነሳ አልፈልግም። አላ አይደለ በማይሆን ነገር ስማችሁን ሁላ እንዲነሳ እያደረገቻችሁ ነው። ማይሆን ነገር ተናግራችሁ በጣም በንዴት ብግን ብላችሁ መታችሁ እሷ ጋር ደግሞ ሚዲያ ላይ የምታወሯቸው ነገሮች ሁላ ሌላ ስም እንዲወጣላችሁ እያደረገቻችሁ ነው ያለችው። የምሬ ነው የምላችሁ። እኔ እስከዛሬ ድረስ እንደዚህ ሁኑ እንደዛ ሁኑ ብዬ አላቅም። እሷ ግን መታ ሌላ ነገር እየነገረቻችሁ በንዴት እናንተም ውስጣችሁ ቅጥል ሊልና ሌላ ነገር እንድታወሩ እየገፋፋቻችሁ ነው እሷ ራሱ ማለት ነው። እና ይሄ ነገር በቃ መብቃት አለበት። አይገባም። ካሁን በኋላ እንደውም ስለኔና ስለ አብርሽ መጥፎ ነገር ስታወራ በቃሽ ልትሏት ይገባል። በቃሽ አቁሚ ልትሏት ይገባል።
ሰላማችንን የረበሸችው። እኔ በቃ ይሄን ነገር ከሷ በጭራሽ የማልጠብቀው ነገር አሁን ወርዳብኛለች። የምሬ ነው የምላችሁ። በዚህ ልክ አልጠብቃትም። በቃ እሷ ከመጣሽ ጊዜ ጀምሮ ነው እንደውም ወደ ሚዲያው ከመጣሽ ጊዜ ጀምሮ ነው እኔና እናንተ እንድንጋጭ ምክንያት እየሆነች ያለችው። በማይሆን ነገር እናንተም እንድትናደዱ እንድትበሳጩ እያደረገች ያለችው እህቴ ናት። ማለት እግዚአብሔርን የማስተዋሉን ይስጥሽ እህቴ። እግዚአብሔር የእውነት የሚያስተውልና ቆም ብለሽ እንድታስብ የሚያደርግ ልቦና ይስጥሽ ነው የምለው እግዚአብሔር። እኔ ሌላ ምንም አይደለም። እና ደግሞ በጣም አዝኜብሻለሁ ከምልሽ በላይ እናትና አባቴ ደግሞ እጅግ በጣም ትልቅ ይቅርታ አድርጉልኝ። በማወቅም ባለማወቅም ለበደልኳችሁ፣ ላሳዘንኳችሁ፣ ላጠፋሁት ነገር ሁሉ በጣም ይቅርታ አድርጉልኝ። እኔ እጅግ በጣም ነው የምወዳችሁ፣ አኮራችኋለሁ እንጂ በፍጹም እኔ እናንተን አንገታችሁን አላስደፋችሁ። በእውነት አኮራችኋለሁ እናቴ፣ የምርኝ ነው የምልሽ። ታውቃላችሁ ደግሞ ማለት ምናልባት ትምህርቷን አቆመች፣ ተሰባብራ ቀረች የሚሉት ሀሳቦች ውስጣችሁ እንዲጎዳ እንደሚችል አውቃለሁ። ግን ደግሞ እንዳታስቡ በፍጹም። እኔ በትምህርቴ ቀልድ እንደማላቅ ታውቃላችሁ። ትምህርቴን በጣም ነው የምወደው። ስለዚህ ተምሬ ጥሩ ደረጃ ደርሼ እንደማኮራችሁ ደግሞ በጣም እርግጠኛ ነኝ። በጣም እና ደግሞ በቃ በጣም ይቅርታ አድርጉልኝ። እክሳችኋለሁ። የምሬ ነው የምላችሁ። ደስተኛ ነው የምትሆኑት በእኔ በጣም እርግጠኛ ነኝ። እና እኔ ለእናንተ ጤና እድሜ ይስጣችሁ፣ ኑሩልኝና እኔ እንዴት እንደማኮራችሁ አሳያችኋለሁ፣ እንዴት እንደማስደስታችሁ አሳያችኋለሁ። እና ሌላው ደግሞ ውድ ቤተሰቦችዬ በጣም አብርሽን ይቅርታ መጠየቅ እፈልጋለሁ። በእኔ የተነሳ ብዙ ነገር ተብሏል። አላርለ ሊባል የማይገባ በጣም የዋህ ነው። የምሬ ነው ብላችሁ በጣም መልካም ልብ ያለው ሰው ነው አብርሽ ማለት። በጣም የዋህ ነው። በጣም በተራውሬ የማይባል ነገር እየተባለ ለኔ ሲል በጣም ብዙ ነገሮችን ችሏል። በጣም ብዙ ነገር ተብሏል፣ ተሰድቧል። ነገራችን ላይ ወንድ ልጅ በክብሩ አይደራደርም። ወንድ ልጅ በጣም ክብሩ እንዲጠበቅለት ይወዳል። እሱ ግን ይሄንን ሁሉ ነገር ችሏል ለኔ ሲል። የምሬ ነው ብላችሁ በጣም ሚዲያ ላይ የተሰደበ ሰው ነው ለኔ ሲል። ያላደረገውን አደረክ፣ ያልወሰደውን ወሰድክ የተባለ በጣም ብዙ ነገር የተባለ ሰው ነው። የምሬ ነው ብላችሁ በጣም ብዙ ተሰድቧል። ሚዲያ ላይ ሌባ ተብሏል፣ ብሯን በላክ ተብሏል። እሱ ግን አይደለም ከኔ ሊወስድ ለኔ ራሱ ተርፎኛል። ለኔ ለራሱ የምሬ ነው ብላችሁ በጣም በብዙ ነገር ረድቶኛል። በጣም በብዙ ነገር አግዞኛል። አይደለም እኔ ሊጎዳኝ ይቅርና ማለት ነው። ኢቭን ኢፍ ከናንተ ጋር ራሱ ካስተዋወቀኝ እሱ ነው አይደለ እንዴ? የምሬ ነው ብላችሁ ከናንተ ጋር ለመተዋወቂ ምክንያቴ እሱ ነው እንጂ እኔ አንዳችሁም ላታቆኝ ትችሉ ነበር። ወደ ሚዲያውም የመጣሁት በሱ ምክንያት ነው። እሱ ነው ያመጣኝም አይደለ? ስለዚህ እኔ ሊሰጠው የማይገባ ስም ተሰጥቶታል። ሊባል የማይባለው ነገር ሁላ ተብሎ ነው የቻለው። የምሬ ነው ብላችሁ በጣም ብዙ ነገሮችን ተብሏል። ግን ለኔ ሲል ችሎ ነው የኖረው እና አይደለም እኔን አይደለም እህቴን፣ ታላቅ እህቴ ራሱ የታወቀችው እኮ በሱ ነው። ይሄንን አትረሽም አይደል? አንቺን ብትሆኚ አትክጂም። እና ጭራሽ በቃ አንቺ ራሱ እኮ ማትታወቂ ሰው ነበርሽ። ማንም እኮ ያቀሽም ነበር አይደል እንዴ? እና ለዚህ ሁሉ ምክንያት የሆነው እሱ ብቻ በጣም ብዙ ነገሮች ተብሏል፣ ተነቅፏል። ወደ ሚዲያውንም ያመጣት ታላቅ እህቴን ራሱ ወደ ሚዲያ ያመጣት እሱ ነው፣ ማንም አይደለም። እማትታወቅ ሰው የነበረችውን እኛ ቪዲዮ ላይ ባትገባ ኖሮ በፍጹም እሷ ራሱ እኮ አትታወቅም ነበረ። የኔ የቱላ መሆኗን እኮ ማንም አያውቅም ነበር አይደል እንዴ? ማንም እኮ አያውቅም። እና በቃ ሊባል በማይገባ ልክ ተብሏል። ይሄ ልጅ ለኔ ሲል ብዙ ነገሮችን ችሏል፣ ተሰድቧል። ማለት በቃ እኔ እሱን በማውቄ እኔ አብርሽን በማውቄ ምን ተጎዳው? ምን ቀነሰብኝ? ወደ እናንተ መጣሁኝ፣ ብዙ ነገር አወቅኩኝ፣ ብዙ በቃ እናንተን አገኘሁኝ፣ ብዙ ተከታዮች ኖሩኝ፣ ብዙ ወዳጆችን አፈራሁኝ እንጂ ምን ቀነሰብኝ? እንደውም አተረፍኩኝ እንጂ እኮ ምንም የተጎዳሁት ነገር የለም። ምንም ያጣሁት ምንም የጎደለብኝ ነገር የለም። የምሬ ነው ብላችሁ በጣም ብዙ ነገሮችን አትርፌያለሁኝ፣ በጣም ብዙ ነገሮችን። እና ይበቃል። ከዚህ በላይ እኔ እሱንም እንድትናገሩት አልፈልግም። እስከዛሬ ምን ነኝ በቃ ማለት እንትን እንዲል ያደረኩት በቃ እና ሊበቃ ይገባል። ከዛሬ በኋላ እኔ ማናችሁም እንድትናገሩት አልፈልግም፣ እሱንም ቢሆን ማለት ነው። እና በጣም ይቅርታ ልል እፈልጋለሁ አብርሽ፣ አንተን ራሱ እጅግ በጣም ይቅርታ። ለኔ ስትል በጣም ብዙ ነገሮችን እንችልሃል። ለኔ ስትል በጣም ብዙ ተሰድበሃል። አንተ እንደዚህ አይነት ሰው አይደለህም። የምር አንተ ሌባ አይደለህም፣ ሌባ ተብለሃል። በስማም በጣም ብዙ ነገር ተብለሃል ለኔ ስትልና አይገባህም። ይሄ የምሬ ነው የምላችሁና በጣም ይቅርታ ስለሆነው ነገር በሙሉ
በጣም ይቅርታ። በእነሱ ቦታ ሆኜ እኔ ይቅርታ ልጠይቅ። ምክንያቱም በእኔ የተነሳ ነው ይህንን ሁሉ ነገር እየተባልክ የነበረውና እጅግ በጣም ይቅርታ፣ በጣም ይቅርታ። በጣም ነው የምወድህ፣ በጣም ነው ማከብር ካንተንም። ሌላው ደግሞ ቤተሰቦቼ በመጨረሻ መናገር መፈልገው ነገር አረብ ሀገር ያላችሁ እህቶቼ በጣም ብዙ ነገሮችን ተብላችኋል። በእኔ ምክንያት ተሰድባችኋል። የምሬ ነው የምላችሁ። ይሄ ለእናንተ አይገባም ነበረ። ይሄ በፍጹም ለእናንተ አይገባም ነበር። በጣም ትልቅ ክብር አለኝ ለእናንተ። እጅግ በጣም ደግሞ ይቅርታ። በእኔ በጣም ብዙ ነገር ተብላችኋል። በእኔ የተነሳ እጅግ በጣም ብዙ ነገር ተብላችኋል። ኢቭን እናንተ ራሱ ተሰድባችኋል በእኔ የተነሳና ለሱ በጣም ትልቅ ይቅርታ ጠይቃለሁኝ። እጅግ በጣም ትልቅ ይቅርታ እና እኔ የምን ጊዜም ጀግኖቼ ናችሁ እናንተ። በጣም የምሬ ነው የምላችሁና የራሳችሁን ህይወት እንትን እያላችሁ ቤተሰቦቻችሁን አኖራችኋል። አመሙ ሰዎች ደርሳችኋል። ለተጎዱ ሰዎች ደርሳችኋል። ማንም ሰው የትኛውም ሰው ሊያደርገው የማይችለውን ነገር አድርጋችኋል። ላባችሁን ጠፍ አድርጋችሁ ሰርታችሁ የታመመን ሰው መርዳት ችላችኋል። ቤተሰቦቻችሁን ረድታችኋል። ሀገራችሁን ረድታችኋል። በጣም በብዙ መንገድ የምሬ ነው የምላችሁ። በቀላሉ ለምሳሌ አሁን እዚህ የሚገኙ መስጊዶችና ቸርቾች፣ ቤተክርስቲያኖች በእናንተ ተሰርተዋል፣ በእናንተ ቆመዋል። የምሬ ነው የምላችሁ። ፈጣሪያችንን የምናመሰግንበት መንገድ ራሱ መሆን ችላችኋል። የምሬ ነው የምላችሁና እጅግ በጣም ትልቅ ክብር አለ ለእናንተ። እጅግ በጣም የምሬ ነው የምላችሁ። ይሄ ለእናንተ አይገባም በፍጹም። እናንተ ልትሰደቡ ሳይሆን ልትሞገሱ የምትገቡ ሰዎች ናችሁ። በጣም ጀግናዎች ናችሁ። የምሬ ነው የምላችሁ። ለእኔ የምን ጊዜም ጀግናዎቼ ናችሁ። በጣም ማለት ነው። የራሳችሁን ህይወት ልክ እንደ ሻማ እየቀለጣችሁ ለሌሎች ብርሃን መስጠት የምትችሉ በጣም ድንቅና ጀግኖች ሴቶች ናቸው ያላችሁት። እና ውድ ቤተሰቦች ያው በርቱ። የምሬ ነው የምላችሁ በርቱ። ከኔ ህይወት ብዙ ነገር ትማራላችሁ ብዬ አስባለሁኝ። በጣም ብዙ ነገር የምሬ ነው የምላችሁ። ወደ ኋላ የለም ካሁን በኋላ ወደፊት ነው ማለት ያለባችሁ። እናንተም የኔን ህይወት እያያችሁ እንድትደሰቱ፣ የኔን ህይወት እያያችሁ እንድትማሩ ፈልጋለሁኝ። ሌላው ደግሞ ወደ ቤተሰቦች ሁሉም ነገር አሁን ላይ እየተስተካከለና መስመር እየያዘ ነው ያለው። ከዚህ በፊትም ነግሬያችኋለሁ። በቅርቡ በጣም ብዙ ነገሮችን እያስተካከልን ነው። እንዲሁም ማስተካከለን የምታዩት ይሆናል። በጣም ደስተኛ እንደምትሆኑም እርግጠኛ ነኝ። በጣም ነው የምወዳችሁ፣ እጅግ በጣም ነው ማከብራችሁ። ካሁን በኋላ ደግሞ በእንደዚህ አይነት ነገር ተመለሰን አንመጣም። የምሬ ነው የምላችሁ። ካሁን በኋላ እኔ እንደዚህ ሆነ፣ እንደዚህ ወጣ፣ እንደዚህ ወረደብኝ መልስ ለመስጠት አልመጣም። ካሁን በኋላ ምናልባት ለሚናገሩ ሰዎች ዝምታ ነው መልሴ። የምሬን ነው። በዝምታ ነው ማልፈው። ያ ደግሞ ዝምታ ንቀት ነው። በቃ ከዚህ በኋላ ምንም ነገር አልመልስም። ከዚህ በኋላ ምንም ነገር አልናገርም። ነገሮችን በንቀት ነው ማልፋቸው ማለት ነው። ምናልባት አንዳንድ ሰዎች እድገታችን የምትጠሉ ካላችሁ፣ የኛን ማደግ የምትጠሉ ካላችሁ፣ በቅናት እየተንጨራጨራችሁ ያላችሁም ካላችሁ፣ እኛ ማደጋችንን እንቀጥላለን። ከፍታችን እንደቀጠለ ነው። ማቆም የለም፣ መውረድም የለም፣ ወደ ላይ ነው። እንግዲህ ምንም ማድረግ አይቻልም። ምንም ልንረዳችሁ አንችልም። ምናልባት ያው ከኛ በፊት እየሰራችሁ ብዙ ላትለወጡ የቻላችሁ ሰዎች ልትኖሩ ትችላላችሁ እና ደግሞ እኛ ከናንተ ኋላ ሰርተን ተለውጠን ስታዩን ቀንታችሁም ሊሆን ይችላል። ምንም ማድረግ አይቻልም። እንግዲህ ይሄ እግዚአብሔር ስራ ነው፣ እኛ አይደለም፣ የእግዚአብሔር ስራ ነው። ምንም ማድረግ አይቻልም። እንግዲህ እኛ ብንረዳችሁ ደስ ይለን ነበር። ምንም ልንረዳችሁ አንችልም። ብናገዛችሁ ደስ ይለን ነበር። ምንም ልናገዛችሁ አንችልም። መውጣት ነው እንጂ መውረድ የለም። ካሁን በኋላ እንሰራለን፣ እንለወጣለን፣ እንቀየራለን፣ እናድጋለን። እንግዲህ በጣም ነው የምወዳችሁ ወደ ቤተሰቦቼ፣ በጣም ነው ማከብራችሁ። የነበረን ቆይታ ይሄንን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። እጅግ በጣም ወዳችኋለሁ። ባይ